ዑመር ብን አልኸጣብ አንድ ሰው ፍየል እየጎተተ በግራ እጁ ደግሞ ቢላ ይዞ ሲሄድ አዩ። የት ነህ አሉት። ላርዳት ፈልጌ ነው ፍየሏን አሉ። ሁለት አትግደላት እንጂ አሉት። እዚህ ቢላ ይዘህ እዚህ እየጎተትካት ስቃይ ውስጥ እስክትታራ ውሰዳት እሰራ እዛ ቢላውን አውጥታ ረዳት። ሁለት አትግደላት እንጂ እስልምና ለእንስሳም ያዝ እንዴ እንስሳ ማሰቃየት አልተፈቀደ አይደለም። በግና ደሮ ፍየል አለ አዋፋት መግደል በእስልምና ክልክል። ወፎችን መግደል፣ ጉንዳኖችን መግደል፣ ንብ መግደል በእስልምና ክልክል። መግደል የሚቻለው ጉዳት የሚያደርስብህን ብቻ አይደለም። እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኛል። ነብዩ አለይሂ ሰላም ሙስሊም አገር አንዳንዱ ሞኝ ነዋ ገድዬ ነው ማረፍ ይላል። ገንዶ ማረፍ አለ። በቃ ጨለማው ጉድጓድ ውስጥ ገባ። መውጫ የሌለው ስቃይ፣ መንግሥት አይድረስብህ፣ ሕዝብ አይድረስብህ፣ ውስጥ ሰላም የለው፣ ሪዝቅህ የጠበበ፣ ትዳርህ የታወከ፣ ጽዋህ የጎደለ፣ መረጋጋት የጎደለ የሚያሳድህ የሰው ደም አለ። ሰው ስላየ መንግሥት ስላየ አይደለም። ገድየህ ልረፍ የሚባል ወደ ማታረፍበት እስር ቤት ውስጥ ወድቀ